ሰላም ሰላም እንዴት ናችሁ? አለው ባላችሁበት ሰላማችሁ ብዝት ይበል። ድምፄ ከተለወጠባችሁ ትንሽ ጉንፋን ስለያዘኝ ነው። ዛሬ አንድ ሀሳብ ይዤላችሁ መጥቻለሁ። ይህ ይዤላችሁ የመጣሁት ሀሳብ ከፊት ላይ እንደተለጠፈው ምስል ስለ ሁለት ሰዎች በጥቂቱ የማነሳበት ሀሳብ ይኖረኛል ማለት ነው። ይህን ሀሳብ ከመንሳቴ በፊት ስለ አንድ ነገር መናገር እፈልጋለሁ። ሞት ተፈጥሯዊ እንደሆነ ሁላችንም እናውቃለን። ሁሉም ሰው የሚሞትባቸው ምክንያቶች፣ መንገዶችና እንዴት እንደሚሞቱ ሁሉም ሰው አንዳንዶች በሰው ይሞታሉ፣ አንዳንዶች ራሳቸውን ያጠፋሉ፣ አንዳንዶች ደግሞ በእግዚአብሔር ጊዜ፣ በእግዚአብሔር ቀንና በእግዚአብሔር ሰዓት ራሱ እግዚአብሔር ከዚህ ምድር ላይ ወይም ፈጣሪ ከዚህ ምድር ላይ የምትኖሩበት ዘመን በቃችሁ ይበቃችኋል በሚልበት ሰዓት ብዙ ሰዎች ከዚህ ወይም ደግሞ ከምድራዊ ህይወት ወደ ሰማይ እንደሚሄዱ ብዙዎቻችን የታወቀ ነው። ግን በዚህ 2 ወር 3 ዓመት ውስጥ ግን አንድ ነገር በጣም አስተውያለሁ። ብዙ ሰዎች የማይድኑ በሽታዎችን እንደሚድኑ አድርገው ፕሮሞሽን በመስራት ኪሳቸውን ለማደለብ አንዳንድ ሰዎች ሲጠቀሙ አይቻለሁ። መብሰል አለመብሰል የሚባለው እሱ እኔ መብሰል አይመስለኝም። ብዙዎቻችን ማስተዋል አለብን ብዬ አስባለሁ። መነሻ የማደርገው በቅርቡ ከአንድ ሳምንት በፊት የሞተችው የምስራች የምትባል ዘማሪ ምስራች የእሷ መሞት ይታወቃል። ግን እሷ ከመሞቷ ከአንድ ሳምንታት በፊት ኦርም ከ15 በእነዚህ አንድ ወር ውስጥ እሷ ከመሞቷ በፊት ባሉት አንድ ወር ውስጥ ፕሮሞሽኖች ሲሰሩ ነበረ። የካንሰር ደረጃዋ ሌቭል 4 ወይም ደግሞ የመጨረሻው ተስፋ የተቆረጠበት ነበረ። በዛ ውስጥ ግን ትድናለች በሚል አሽሙር ወይም ደግሞ ምክንያታዊነት ብዙ ሰዎች ወይም ብዙ መንፈሳዊ ሰው ነኝ የሚሉ ሰዎች እንዴት ነው መንፈሳዊነት አልላቸውም፣ ግን ነጋዴዎች ሳንቲም ሲሰበስቡ ነበር። በተለያዩ ሶሻል ሚዲያዎች ላይ ሲሰበስቡ ነበር። ግን አንድ ሰው ተናግሯል። እሱ ብቻ አይደለም፣ ከዛን ከመሞቷ ከ2 ቀን ኦር ከአንድ ሳምንት በአንድ ሳምንት ውስጥ አንድ ነገር ተፈጥሮ ነበር። ሌቭል 4 ከሆነ ወይም ደግሞ የመጨረሻ ካንሰር እግዚአብሔር ፈውሷታል ተብሎ ያችን የመሰለች ልጅ እንደምትሞት ራሱ እሷ እኮ ታውቃለች። ግን ፕሮሞሽን ሲሰራ ነበር። ከዛ በፊት ደግሞ አንዲት መክሊት የተባለች እንዲሁ ዘማሪት በእሷም አጋጣሚ ድናለሽ ተብሎ ወከባዎች ተፈጥረው ትኩረት ተስቦ በጣም ቢዝነስ ሲሰራባቸው ሲነገድባቸው እንደነበር ሁላችንም እናውቃለን። የምናስተውለው ጉዳይ ነው። ግን በዚህ አጋጣሚ አንድ ነገር መናገር እፈልጋለሁ። አይኖ እናውቃለን እግዚአብሔር የምህረት አምላክ ነው። እግዚአብሔር ሁሉን ይችላል። ከተለያየ ካንሰሩን የተፈወሱ በአይናችን ያየናቸው ብዙ ሰዎች እንዳሉ አንክድም። ነገር ግን ለምን ሌቭል 4 ወይም የመጨረሻው ደረጃ እስኪደርስ ድረስ ለምን እንደተደበቀ ሊገባኝና ያልተረዳሁት ጉዳይ። ሚዲያ ላይ የወጣው እኮ ካከተመ በኋላ ነው፣ ሌቭል 4 ከደረሰ በኋላ። እሷ እንደውም ስትናገር አንዳንድ ንግግሮቿን በዩቲዩብ ወይም ደግሞ በሶሻል ሚዲያ እንደተመለከትኩት ከሆነ ዘምሬ ስወርድ ያቃጥለኛል ወይም ደግሞ ይሄ ማይሆንስ ፊሊንግ ይሰማኛል፣ ጤንነት አይሰማኝም ዘምሬ ከወረድኩ እና ዘምራ ከወረደች እንደዚህ አይነት ፊሊንግ የሚሰማት ከሆነ እሷስ ኖ ማለት የለባትም? ራሷን መመልከት የለባትም? ለምንድን ነው ሊያቃጥለኝ የቻለው ብላ እግዚአብሔር መቼስ የጤና ባለሙያ ሰጥቶናል። በደንብ በእግዚአብሔር እንደማምነው ሁሉ እግዚአብሔር በላካቸው ሰዎች ወይም በላካቸው ዶክተሮች አምናለሁ። አንዳንድ ሰይጣን የላካቸው ዶክተሮች እንዳሉ ሁሉ ስለዚህ ብዙ ዘማሪዎች እንድትሸወዱ ማልፈልገው ወይም ደግሞ ሚስ እንድታረጉት ማልፈልገው ሁሉም ሰው እልልታ ሲያበዛላችሁ፣ ጭብጨባ ሲያበዛላችሁ፣ ሙገሳ ሲያበዛላችሁ ወዷችሁ ብቻ አይደለም ሊገላችሁ ብቻ ሳይሆን በእናንተ ሊጠቀም ስለሚፈልግ ያቺ ሴት ሆይ ሆይ ተባለላት፣
ተጨፈረላት በተገኘው ሶሻል ሚዲያ። እሷ ብቻ አይደለችም፣ ከእሷ በፊት የነበረችው መክሊትም እንደዛው ሆይ ሆይ ተባለ። በህይወት እያለች ወይም ደግሞ በጤንነት ካንሰሩ በሚሻልበት ሌቭል 1 ኦር ሌቭል 2 በነበረበት ወቅት እርዳታ መጠየቅ ሲቻል፣ የቤተ ክርስቲያን መሪዎች ግን በጣም ቸልተኝነት፣ ይሄ አጉል አመኔታ ወይም ደግሞ ይሄ ማመናፈስ ነው። ከማመናፈሳቸው ብዛት የተነሳ 2 ዘማሪዎች አጥተናል። ቀጣይ ደግሞ እነማንን እናጣ ይሆን? እሱን እንግዲህ ወደፊት እያየን የምናረጋግጠው ጉዳይ ነው። ስለዚህ አገልጋዮች ፕሊዝ ማስተዋል ይኖራችሁ፣ ጥንቃቄ አድርጉ። የሆነ ፊሊንግ ሲሰማችሁ ለራሳችሁ ጊዜ ለመውሰድ ወደ ኋላ አትበሉ። እግዚአብሔር እናንተ ስትኖሩ ነው የሚደሰተው እንጂ በጣም ስላገለገልሽኝ የሆነ መክሊት አይጨምርላችሁም። በጣም ስላገለገላችሁት እግዚአብሔር የሚፈልገው እናንተ የምታገለግሉበትን ሞቲቭ ነው። ብዙ ናይጄሪያ ውስጥ አይቷችኋል። እንግዲህ 7 ቀን እግዚአብሔር አትብሉ ብሏቸው ግን ፓስተር እየበላ ፓስተሩ በህይወት ኖሯል፣ እነሱ ግን ሞተዋል። ከተሳሳተ ትምህርት መጽሐፍ ቅዱሳዊ ካልሆነ ኢትዮጵያውያን ደግሞ አንድ የተሸወድነው ሪያሊቲ ወይም ባህሪ ያለ ሰው ከሞተ በኋላ ነው የምንደርሰው። ከሞተ በኋላ ነው ሰፖርት ልናደርገው ልንረዳው የምንፈልገው። ያ ስህተት ነው፣ ሚስቴክ ነው አይደለም። መጽሐፍ ሲናገር እንደዚህ ይላል፣ ወደ ሞት የሚነዱትን ምን ታደግ ይላል። ወደ ሞት የሚነዱትን የምንታደገው ወንጌል በመስበክ ወይም ወንጌል ስርጭት በመውጣት ብቻ ሳይሆን እግዚአብሔር በሰጠን በየትኛውም በገንዘባችን እንረዳቸዋለን፣ በመምከር እንረዳቸዋለን። አንዳንዴ ደግሞ የማገልገል ፍላጎት በጣም እያላቸው አገልግሎት እንዳያገለግሉ በመከልከል ራሱ ብዙ ትውልድን ማስመለጥ እንችላለን። ዘማሪዎች ማስተዋል ይኑራችሁ። በተጋበዛችሁበት ሁሉ አገልግሉ፣ ደስ ይለናል። ግን ማገልገላችሁ ሳይሆን ውጤታማ የሚያደርጋችሁ ፐርሰናል ከራሳችሁ ጋር ጊዜ ውሰዱ። ስለ ጤንነታችሁ ወቁ። የሆነ ፊሊንግ ሲሰማችሁ አጋንንት ነው አትበሉ። እግዚአብሔር በሽታ እንደማይሰጥ አውቃለሁ፣ ግን በጥበብ እንመላለስ፣ በዊስደም እንመላለስ አይደለም። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ጥበብ ይጠብቃል፣ ማስተዋል ምን ያደርጋል? ይጋርዳል። በጥበብ እንጠበቃለን። ጥበብ ከጎደለን ደግሞ የሆኑ ነገሮች ሲሰሙ በማስተዋል ምንድነው በህይወቴ ላይ እየተከናወነ ኦር ምንድነው እየተካሄደ ያለው የሚለው ሐሳብ ቆም ብለን እንድናስብ ያ ነው መልእክቴ። ይህ መልእክት እንዲደርሳችሁ ለሁሉም ዘማሪዎች እንዲደርሳችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ሰላማችሁ ብዝት ይበል። ወዳችኋለሁ። ተመሳሳይ መልእክቶች በየሳምንቱ እንዲደርሳችሁ ሰብስክራይብ እና ላይክ ሼር ማድረጋችሁን እንዳትረሱ። በዚህ ሳምንት ከተባበራችሁንና 5000 ሰው ካደረጋችሁ አትጠራጠሩ፣ የተደበቁ እንደዚህ አይነት ሚስጥሮችን በአደባባይ በይፋ እንገልጣለን። አመሰግናለሁ።